ኦሊ ታውቃለህ አይደል እንዴ? እኔ ቤት ለመጉዳት ምንም ነገር አድርጌ አላውቅም። ግን አሚርን ስለሞት ነገር ስራሽ መሰላ አሁን ኮምታሪ እኔ አይደለም አሚር ፈልጎኝ መጣ። እኔ ምንም ያደረኩት ነገር የለም እንዴ። በቃ አንድ አፍቃሪ ሴት የምታደርገውን ነገር ነው እያደረኩ ያለሁት አይደለ? እና ተሳሳትኩ አልተሳሳትኩም? አሚር ደግሞ ፈልጎ እስከመጣ ድረስ መብቴ ነው። ይኸውልሽ አሁንም ማለት ነው በቃ ዞሮ ዞሮ አንቺና አሚርም ብትሆኑ ማለት ነው ሲጀመር የመጣሽበት ነገር ነው አይደል? ፍላጎትሽ ነው በቃ ተሳክቶልሻል። ያንን ነው ፈልጋው። ግን ቤቲ ላይ የማይሆን ነገሮች መጥፎች ለማድረግ አሁን ቤቲ አትበሉብኝ። ዴቭም ኦሊም ከዚህ በኋላ በእኔና በአሚር ጉዳይ ምንም አያገባችሁም። እየመጣችሁ አትበጥጡ። ይሄን ነግረን ይመጣው የሚነካት ከሆነ ይመለከተናል። እኔ ይመለከተኛል። ለምሳሌ እኔ አይገባኝም። እኔ ጋር አትምጡብኝ። እኔ ጋር አሚር ጋር አትምጡ። እኛ እኮ አልደረስንም። በቃ የራሳችንን የፍቅር ህይወት እያሳለፍን ነው። አትበልጡ። ይሄን ልነግራችሁ ብቻ ነው የመጣው ዛሬ። ሐሳቤን ታውቀዋለህ ኦሊ። እኔ ከአሚር ጋር የመሆን ብቻ ነው እቅዴ። እኔ ከአሚር ጋር አንድ ላይ መኖር፣ አንድ ላይ መጋባት፣ አንድ ላይ ብዙ ነገሮች ብዙ እቅድ እንዳለኝ ነግሬሃለሁ አይደለ? የውስጤ የምነግርህ ለአንተ ብቻ ነበር እኮ። አሁንም እኮ እኔ እኮ አልተለወጥኩብሽም እኮ። እኔ እኮ እውነቱን ስነግርህ እኔ ቤቲንግን አትገውዳት እዚህ ጋር እኛና አጥመሽ ቆሽ ምን ይሁን ነው የምትለው አንተ? እናንተ ሁለታችሁ ከቤት በፊት አንቺም አሚር እኛ እኮ አልደረስንም። አንተ ነው በተዘዋዋሪ አሚር መጥቶ የተናገራት ነው አይደል? እሷን ለማስቀናት ምንድን ነው የምታደርጉት? ለማስቀናት አይደለም። ይሄ ድል የሆነ ነገር ነው። ምንም ለማስቀናት እያደረጉ ያሉት እነሱ ናቸው። እቃቃ እየተጫወቱ ያሉት እነሱ ናቸው። ማስቀን እኮ በቃ ያስደስታል። ከዚህ በኋላ አትድረስብን። ኦሊም ቤቲም አዴም አንተ በመሀላችሁ አትግቡ። እኔ ታገኘ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረከኝ ልበ ሙሉ ነኝ አድንቄሃለሁ አብረን እንኑር አፍቅሬሃለሁ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ሰውን እየተፈጠረ ያለውን ነገር ታውቃላችሁ። ወዲና አሚር አንድ ላይ የሆነባቸው ጊዜያቶች ናቸውና እኔ በጣም ደስተኛ ነኝ አሁን ላይ ከምንም በላይ በእውነት ማለት ስጠብቀው የነበረው ነገር ነው። ታውቃላችሁ ስንት ነገር እንዳሳለፍኩኝ ምናምን ነገር እና በጣም ደስ ብሎኛል። ግን የሆነ ቅር ያለኝም ነገር አለ። እኔና እሱ በመሆናችን አንድ ላይ በመሆናችን በዙሪያችን ያሉ ሰዎች ብዙ ደስተኛ እየሆኑ አይደለም። እሱ ደግሞ በጣም እየተናደድኩ ነው ያለሁት፣ ማለት እየረበሹ ነው ያሉት እነሱ በጣም። ስለዚህ አሁን ዴቭን ብናይ እሱ በጣም አሁን እኔና አሚርን ለመለያየት የሚያደርገው ነገር የለም። እሱ ደግሞ በጣም እየደበረኝ ነው። ለኦሊ ሆኑ ይሁን አይሁን አላውቅም፣ ግን በጣም የሚያስጠላ ነገር ነው። አሁን ዴቭን ጠርቼዋለሁ፣ ኦሊም ጠርቼዋለሁ። ማለት ባንስማማም ግን ማውራት ስላለብን ማለት እየበጠበጠኝ ነው። በጣም ህይወታችን ውስጥ በጣም እንትን እያለ ነው እና ዴቭን ማስጠንቀቅ እፈልጋለሁ ሁለቱም። ማለት ይሄ የኔና የአሚር ህይወት ነው፣ ማንም አያገባውም። አሚር ደግሞ እኔ ፈልጎ እስከመጣ ድረስ ዴቭም ሆነ ኦሊም ሆነ ኢቭን ቤቲ እንኳን አያገባትም። በቃ እሱ እኔን መርጧል። በቃ እኔም ስፈልግ የነበረው እሱ ነው። አሚር እኔ በጣም እወደዋለሁ፣ አፈቅረዋለሁ። ብዙ መስዋዕትነት ከዚህ በኋላም እከፍልለታለሁ፣ እሱ ግልጽ ነው። እና አሁን የመጡ ነው መሰለኝ ውስጥ ደርሰዋል። እንጠብቃቸው እና ያለውን ነገር እናወራለን። ማለት ማስጠንቀቅም ካለብኝ አስጠነቅቋቸዋለሁ፣ ሁለቱንም ቢሆን ማለት ነው። እና እስቲ እንጠብቃቸው። ይኸው ጋይስ እየመጡ ነው ሁለቱ። እንዴት ነው? ሰላም ነው? አማን ነው? ምንድን ነው እንደዚህ ያስቸኩልሽ? ማለት ማውራት ያለብን ትልቅ ጉዳይ ስላለ
እኮስ ካወራሽ ታዲያ ማት ማውራት ምን አስፈለገ? እስከዚህ በስልክም ደውለሽ እኮ ምን አገኘሽ ነበር እና ኖ በስልክ ከሚሆን በአካል ሲሆን ሞር ፕሮብለም አድርጊ። እኔ እና አንቺ እኮ በአካል ነው። ምክንያቱም እኔ እና አንቺ በጣም ቤስት ጓደኛሞች ነን። ታውቂያለሽ፣ አሚርን አስተዋውቄሻለሁ። እዚህ ደግሞ ከአሚር ጋር ሳለ ችግሩ አሁን ላይ የተለወጥክብኝ ነው። እኔ የተለወጥኩብሽ አይደለም፣ ነገርሽ ስራ ሁሉ ከቤት ጋር የተገናኘ ነው። ገባሽ አይደል? ቤቲን የነቀፍካሽ ሻት ነው። ቤቲን በቃ እስከጥል ከቤቲ ጋር ራሱ እንድታነጻጽሪው ራሱ አልፈልግም። አይደለም አሁን ኦሊ እዚህ ጋር አሁን ለቤቲ ሌላ ነገር ቢኖርህ ነው እንጂ መጀመሪያ አንተ ስትፈልግ ድሮ እኮ ስለቤቲ እኮ ጨነቅላታለሁ። በቃ ቤቲ ማለት እኮ ተጨነቅላት ነበር። ያ ሁላ ከሷ ጋር ስንጣላ ስንደባደብ የዛ ሰዓት ከኔ ጎን ነበር። አሁን ግን እኔ ያልሽ አሁንም እኮ ካንቺ ጎን እኮ አይደለም እያልኩሽ አይደለም። ነገር ግን ቤቲ በማይጎዳ ገጭ ያስከተው ካሚጋ ያሳለፈች ነው አይደል? አሳልፉ። ግን ቤቲን ግን መውራት የለብሽም። እና ታዲያ እንዴት ላድርጋት? አንቺ ጋር እኮ ማንም ሰው እስካልደረሰ ድረስ ያው እኮ አሁን ሁለታችሁንም የጠሯችሁ በመሀል እየገባችሁብኝ ነው በጣም። እኔ አሁን ከአሚር ጋር በጣም ደስተኛ ነኝ፣ በጣም ደስተኛ ነኝ። እና አንተም ማንም ሁላችሁም አያገባ ኢቭን ቤቲ እንኳን አያገባችሁ። ሰው እያበጣበጡ ደስተኛ ነኝ አለኝ። ምንም እያበጣበጥኩ አይደለም። አሚር እኔን ፈልጎ እስከመጣ ድረስ መብቱ ነው። አንተም አያገባህም፣ ማንም አያገባውም። ማንም እኔ ደግሞ እውነቱን ልንገርሽ ይኸውልሽ ከአሚር ጋር አሪፍ ጊዜ አሳልፉ። እኛም አልገባንም። ግን አሚርም ሆነ አንቺም ቤትን ለመጉዳት ብቻ አይደለም። በቃ ቤትን ለመጉዳት ሀሳብ ካላችሁ ሁለታችሁ ወይ ታጣላላችሁ። ኦሊ ታውቃለህ አይደለ እንዴ? እኔ ቤትን ለመጉዳት ምንም ነገር አድርጌ አላውቅም። ግን አሚርን ስለሞት ነገር ስራሽ መሰላ አሁን ኮምታ እኔ አይደለም አሚር ፈልጎኝ መጣ። እኔ ምንም ያደረኩት ነገር የለም። እንደማመጥ መጀመሪያ ይኸውልሽ ማውራ ከፈለግሽ እኮ ዴቫን ሳጠሪ ራሱ በስልክ እኮ ነው ማውራት ይችላልሽ አይደል? በጣም ጎርትሽ ታውቃለሽ። ይኸውልህ እዚህ ጋር ዴቫንም አንተንም እየጠራሁ ያለሁት ሁለታችሁም በመሀል እየገባችሁብኝ ስለሆነ ሲጀመር ከአሚር ጋር እስኮንሽ ድረስ ቤቲ እንደምትጎዳ ይሄ እኮ ይገባል። ታውቂዋለሽ አውቃለሁ። እና ይሄ ደግሞ እኔን አይመለከትም። እኔም እኮ እጎዳለሁ። አሚርን እኮ አፈቅረዋለሁ እኮ የሰው ባል አፈቅረዋለሁ እያልሽናል። እሷና አሚር አብረው ይሆኑ ችግር የለውም። አብረው ይፋቀሩ፣ አብረው ይውለዱ፣ በቃ አብረው ህይወታቸውን በሙሉ ይኖሩ። ችግሩ ምንድነው? ቤቲን ግን ቤቲ ማንም መሰለሽ አንቺ እኮ ኦሊ እዚህ ጋር አላቋርጥም። እኔና አሚር ሆንም ማለት ቤቲ መጎዳት አይቀርም አይደለ? ለምን ነው የምትጎዳው ቤቲ? እና ታዲያ እንዴት ይሆንም ነው? አብራችሁ ሆኑ እያልከን አብራን በሆነ ቁጥር መጎዳት አብራችሁ እኮ ናችሁ። ግን ቤቲ ልቀቋት በቃ። ምን አልኩኝ? ወሳራት እኮ እኛ ቤቲ መውሰድ እኮ ትችላለህ ኦሊ። እኔ እኮ ምንም ያልኩት ነገር የለም። ከአሚር ጋር ብቻ ነው መሆን ፍላጎትሽ? እና ሌላ እና ታዲያ ከማን ጋር? ለአሚር ብዬ ነው ይሄ ሁላ ነገር ታርጊ ነበረው። እኔ ያንን ነገርሽ ስማ፣ አንድ ነገር አዳምጠኝ ዴቫ። ይኸውልህ አንተ ነገር ንገር። ትልቁ ችግር ምን መሰለህ? አንተ እኔና ቤቲን ሁሌም አገናኘን። ቤቲ ላውራ ፈልጋለሁ በምን ጊዜ ድሮ ታስታውሳለህ? ያ ሁሉ ደግሞ ጣጣ ያመጣው ማን ነው ታውቃለህ? አንተ ነህ። ለምን መሰለህ? ቤቲ ቤቲ እኔ በጣም የምወዳት በጣም ማከብራት በጣም የሙዝ ጓደኛዬ በጣም ነው። እሷ ጋር መሆን ፈልጋለሁ፣ ከእሷ ጋር ጊዜ ማሳለፍ ፈልጋለሁ አይደለ? ያው ነገር ሲፈጠር አንተ ደግሞ አሚር ደግሞ እዛ ጋር ምን አለ? አሚር ነግሯል ከዚህ በፊት ቤቲ ጋር እንዲያደርስ ይልሽ ለቤቲ ሲከባከባት ነበረ፣ ለቤቲ ቸኮሌት ስታት ነበረ፣ ለቤቲ አበባ ስታት ነበረ እያለ ነበር። የዛን ጊዜ አሚር ሄደህ ተናገረው ስለ አልተናገርኩም፣ ዝም አልከው። ያ ነገር የተባባሰ ደግሞ ዛሬ እሷም ተናገረችኝ አይደለ? ነገ እኮ ነው ያመረዳ አንተም መናገር አይቀርም። ስለዚህ ከአሁኑ ጀምሮ ቤቲ አንድ ሰው የሚናገር ከሆነ እኔ አጠገባችሁም አልደርስም። ያደውሉልኝ አንተም አንተ ሲጀምር እኔ ኦሊ ስለዚህ አንቺ እኮ ምንም አታውቂም ነገር እኔ ምንም አያገባኝም። ቤቲን እዛው ያኔ እኮ ቤቲ እንደዛ ስትናገር ቤቲ ያኔ እንደዛ ስትደበድቢያት እኮ እኔ እኮ እያየሁ እኮ ማለት ነው። አንደኛ ቤቲ ሰማሰብ ዳል ነው። ወደ ነገር ደግሞ አሚር ራሱ ይናገራል ብዬ ለቤቲ አስቤ ነው። ጭራሽ ሁለታችን አብረን በሁለታችሁ ማለት አትግቡና አንቺ ዞሮ ኦሊ ማለት ነው ያደረገ ያለው ነገር። እኔ አሁን ቤቲን የተንከባከባት ነው። እኔ ደግሞ ያንን እኔ ቤቲን ከመንከባከብ በላይ ከቤት ጋር አሪፍ ጊዜ ከማሳለፍ በላይ ገባሽ ኦሊ። እኔም እኮ አብራችሁ እንድትሆኑ ፈልጋለሁ። ይሄን አይደለ እንደምፈልገው። እስከ ዛሬ ድረስ እቅዳችን ይሄ አልነበር እኮ። ቤቲ በማትጎዳበት ያለው አሁን ደግሞ የተጎዳችብኝ ነው እኮ። የዛን ሰዓት ከጎና ሆነ አንተ ትሪት ማድረግ ነው እንጂ እኔ ላይ መገፈል ጥሩ ነው? እኔ እናንተ መጣላት ያለብን ሰዎች ነን እኮ። እናንተን ያጣላችሁ እኔ አንቺ አሁንም አትጣላንም። ቆመሽ እየከሰስሽ ማንንም አልከሰስኩም። ማንን እኔ አሁን የጠራኋችሁ ሁለታችሁ ከእኔና ከአሚር ህይወት እንድትወጡ ማስተንፍ ለሁለተኛ ጊዜ ለቀምሽ። በቃ አሚር እኮ ፈልጎኝ ነው የመጣው አይደለም? መብቱ ነው ደግሞ። አንተም አያገባህም። ይኸውልሽ
ከአሚር ጋር እንደፈለግሽ መሆን ትችያለሽ። እኔ ስለ ቤቲ ነው አሚር ህይወት ውስጥ ራሱ አልገባም። ቤቲ ህይወት ማለት ነው። ቤቲ ላይ ምንም ነገር ለማድረግ ብትሞክሪ አሁን አሚርና ቤቲ ማለት እጅና ጓንት ናቸው። አሚር የኔ ያደረኩት ማለት ቤቲ መጎዳት አይቀርም። እኔ ስለ አሚር አሁንም ቢሆን አንድ ነገር ልንገርሽ፣ ስለ ቤቲ ነው የሚመለከት። ቤቲ ላይ አሁን ቤቲ ለምንድን የምትሉኝ? እኔ በቃ እያልኩ ያለሁት በመሀል አትግቡ። ኦሊ ታውቃለህ አሚር በአንተ ምን ያክል እንደሚናደድ። አሁንም ቢሆን ቤቲ ከአሚር ጋር ብትሆንም አለመሆንም የእሷ መብት ነው። እኔ አሁን ይኸውልህ እያልኩ ያለሁት ምን መሰለህ ኦሊ፣ ምንም ብመርጥ ማለት ነው አይመለከተኝም። እኔ እደግፋታለሁ። ነገር ግን እሷ ላይ ለሚደርሰው ነገር አንድ ነገር ብትሆን እቤትሽ ድረስ ነው ማለት አንቺን እንደውም ማለት ነው አልፋታሽ። ምንም ማድረግ ትችላለህ። ይኸውልህ ዴቭ አሁን ዝም በል ኦሊ። አንተ እንዲህ ባደረግኩ ቁጥር አሚር በጣም እየተናደደ በየቀኑ ሬሱን ሲጎዳት እንደዛ ሲበድላት እንደዛ ሊሷን መጀመሪያ እኮ የጀመርከው አንተ ነህ እኮ ነው የጀመርከው። አንተ እኮ ነው የቃቃ ጨዋታ ያደረግከው አይደለ? ታዲያ አሚር ልክ አይደለም? ልክ ነው። በቃ ተደሰተች እኮ ያለችው ከሱ ጋር ነው ቤቲ ደስተኛ ነች። ይሄ ሁሉ ነገር የመጣው በቅናት ነው። አሚር ለምን ከቤቲ ጋር ትሆናለህ? ለምን ቤቲን ትከባከባት ስላለ እኔ ደግሞ ቤቲን እንከባከባት ቤቲ እኮ እኔ እኮ እንደዛ እንዲሆን ነው የምፈልገው። በቃ እኔ ደግሞ አሚርን እንከባከዋለሁ። ሀሳብሽ ራሱ አልተዋጠልኝም። ደግሞ ሀሳቤን ታውቀዋለህ ኦሊ። እኔ ከአሚር ጋር የመሆን ብቻ ነው እቅዴ። እኔ ከአሚር ጋር አንድ ላይ መኖር፣ አንድ ላይ መጋባት፣ አንድ ላይ ብዙ ነገሮችን ብዙ እቅድ እንዳለኝ ነግሬሃለሁ አይደለ? የውስጥ የምነግርህ ለአንተ ብቻ ነበር እኮ። አሁንም እኮ እኔ እኮ አልተለወጥኩብሽም እኮ። እኔ እኮ እውነቱን ስነግርህ እኔ ቤቲን ግን አትገውዳት። እዚህ ጋር እኛን አቁመሽ ቆይ ምን ይሁን ነው የምትለው አንተ? እናንተ ሁለታችሁ ከቤት ይሁን። አንቺም አሚር እኛ እኮ አልደረስንም። አንተ ነው በተዘዋዋሪ አሚር መጥቶ የተናገራት ነው አይደል? እሷን ለማስቀናት ምንድን ነው የምታደርጉት? ለማስቀናት አይደለም። ይሄ ድል የሆነ ነገር ነው። ምንም ለማስቀናት እያደረጉ ያሉት እነሱ ናቸው። እቃቃ እየተጫወቱ ያሉት እነሱ ናቸው። ማስቀን እኮ በቃ ያስደስታል። ከዚህ በኋላ አትድረስብን። ኦሊም ቤቲም ዴቭም አንተ በመሀላችሁ አትግቡ። እኔ ከአሁን በኋላ እግዚአብሔር ይከበኛል። ስለዚህ እሷ ሸኝልኝና እኔ ብቻዬን ላውራት። በቃ ልሂድ እኔ ይኸውልሽ አሁንም ማለት ነው በቃ ዞሮ አንቺና አሚርም ብትሆኑ ማለት ነው ሲጀመር የመጣሽበት ነገር ነው አይደል? ፍላጎትሽ ነው። በቃ ተሳክቶልሻል። ያንን ነው ፈልጋው። ግን ቤቲ ላይ የማይሆን ነገሮች መጥፎች ለማድረግ አሁን ቤቲ አትበሉብኝ። ዴቭም ኦሊም ከዚህ በኋላ በእኔና በአሚር ጉዳይ ምንም አያገባችሁም። እየመጣችሁ አትመጥጡ። ይሄን ነግረን ይመጣው የሚነካት ከሆነ ይመለከተናል። እኔ ይመለከተኛል። ለምሳሌ እኔ አይገባኝም። እኔ ጋር አትምጡብኝ። እኔ ጋር አሚር ጋር አትምጡ። እኛ እኮ አልደረስንም። በቃ የራሳችንን የፍቅር ህይወት እያሳለፍን ነው። አትበልጡ። ይሄን ልነግራችሁ ብቻ ነው የመጣው ዛሬ። ዞሮ ማለት ነው ለምታደርጊው ነገር ግን ሆነ ምን አደረኩኝ እንዴ? በቃ አንድ አፍቃሪ ሴት የምታደርገውን ነገር ነው እያደረኩ ያለሁት አይደለ? እና ተሳሳትኩ አልተሳሳትኩም? አሚር ደግሞ ፈልጎ እስከመጣ ድረስ መብቴ ነው። ዴቫ በቃ ነገር አምራ እየሰማችኝ አይደለ? ምን አትላስ ወደ ስለዚህ አምራ ሸኝኝ ነው ማውራት ነገር አለ አውራትና እኔ አረ በቃ እኔ ሲጀመር ለክስ ምናምን ከሆነ የጠራሽም ብትሄጂ ይሻልሻል እኮ ብሄድ ይሻላል። ብትሄጂ ይሻልሻል። እኔ ነገር አምራ አንተ ነገር አምራ ቤቲን የምትጎዳት ከሆነ ነው ጭራሽ ለማምጣት እንደፈለገች እኔ ገብቶኛል። ከሁለቱም ህይወት ወጥቻለሁ። ታውቃለህ አሳሚን አይመለከተኝም፣ ሰቤት አይመለከተኝም። እውነቱን ልንገርህ፣ ምክንያቱም አሚር የራሱ ህይወት ያለ ሰው ነው። ቤቲም የራሷ ህይወት ያለ ነው። ምክንያቱም በቃ አሚርን እየወደድኩት ነው አለች አይደለ? ባለፈው ምን አለኝ አሚር በእኔና በእሷ መሀል ትልቅ ጸብ እንዲፈጠር አደረከው አንተ ነህ አለኝ። ስለዚህ እኔ እስከሆንኩ ድረስ ነው የወጣሁላቸው። ችግሩ ምንድነው? አምራ ደግሞ ነገሮች እየለኮሰች ነው። ስለዚህ አሁን ታደርግልኛለህ። ከአሁን በኋላ አምራ አጠገቤ እንዳትደርስ። አምራ አጠገቤ እንዳትደርስ። እንደዚህ ያደረገችበት ምክንያት የሆነ ነገር አስባ ነው። እኔ ገብቶኛል። የሆነ ነገር ለማድረግ ስትፈልግ ስለዚህ ቢሆን እኔን አስመጣኝ እኮ የሆነ ነገር ለማድረግ ስትፈልግ የሆነ ነገር እንደምታደርግ እኔ አውቃታለሁ በፊትም ማለት ነው። ገብቷል አይደል? አሁንም የሆነ ነገር እንዳሰበች ነው የሚሰማው። በእርግጠኝነት ደግሞ ኃይለኛ የሆነ ዶፍ የሆነ ነገር ነው የምታመጣባቸው በዚህ ሁኔታዋ፣ በዚህ ንግግር። ፋሚሊዎች ራሱ ማወቅ ያለባቸው የቱ ፋሚሊዎች ከአሁን በኋላ በአምራ ህይወት በአሚር ህይወት እኔ አይመለከተኝም። ስለዚህ አምራም ሆነ አሚር እኔ አጠገብ እንዳይደርሱ ከአሁን በኋላ እንንገርክ። ስለዚህ ቤቲን ከአሁን በኋላ እንንከባከባታለን። ከቤቲ አጠገብ ነኝ።
ቤቲ ምንም እንድትጎዳብኝ አልፈልግም። ለቤት ያስፈልጋል። ገና ትናንትና መጣና አሚርም ይደነፋል እንዴ ሰቤት ያውቃል። እኔ እኮ ቤት ጋር ድሮ ስንተዋወቅ ራሱ የቤቴን ጸባይ ተጠንቅቄ አውቄ ሲቀጥል ደግሞ እሷ ላስቀናው መሆኑ ራሱ ፕራንክ መሆኑ ራሱ ነግሬህ ነው። ባለፈውም ስናደርግ ነበር ፕራንክ ነው ስንሳሳም የነበረውና ፕራንክ ነው እሱ ለማስቀናት እሱን መቀበልም ደግሞ አንድ ሰው አንድ ወንድ ትክክለኛ አፍቃሪ መሆኑ ከተረጋገጠ ማለት ነው የፈለከውን ፕራንክ የፈለከውን ብታስቀናው የፈለከውን ያህል ብታናድደው መቀበል አለበት። መቀበልም ሳይሆን መመለስ ማለት ነው። አሚርም ሆነ አምራ ኖ ቤቲም ከአሁን በኋላ በዚህ ጉዳይ ስለ አሚር የምታወራ ከሆነ ሁለቱም ሌላ ነገር አሰብን ፈርፍ ችግር የለውም። እኔ አሁን ሲጀመር መጥፎ ነገር እንዳይፈጠር ስለምፈልግ ነው እንጂ ሌላ ነገር አለ በተዋል አይደል? ለሌላ ጉዳይ ሳይሆን ያለውን ነገር እሺ እና ለማንኛውም ቤተሰቦች እኔ ሁሉን ነገር እንዲስተካከል ፈልግ እዚህ ጋር ሲጀመር ጠርታ የሆነ ነገር ልታርግ ስትሞክር እኛን አስፈራርታ ምናምን የማይሆኑ ነገሮች ለማድረግ እንዳሰበች ገብቶ እና ይሄ ደግሞ በጣም እንደዚሁ ይገባኛል። ነቅ ነኝ እና እኔ ቤቲን ነው መደግፋት። በአሁኑ ሰዓት ቤቲ የተጎዳች ነች ማለት ከእሷ ጎን መሆን ስላለብኝ ሴት ስለሆነች ማለት ነው። ምክንያቱም ከአምራ በፊት ቤቲ ነው የነበረችው። አሚር ከገፋት ወይ ደግሞ የተገፋች ሴት ከሆነች እኔ እሷን ነው መደግፋት። አሁንም ሴት እንደመሆኗ መጠን ከአምራ በፊት የመጣች ነች ቤቲ ማለት እና ከጎኗ መቆም ካለብኝ ይቆማል። ኦሊያድም መጥፎ ነገር ቢያደርግም እሱን እቃወመዋል በቤቲ ከሆነ ማለት ነው። እና ቤቲ ኦሊያድን ከኦሊያድ ጋር ፕራንክ ብትሰራም ምንም ብታደርግም ራሷን የሚያዝናናት ከሆነ ምንም ችግር የለውም። ይሄ እኮ ይደገፋል፣ የሚደገፍ ሀሳብ እና እናንተም እንደምትደግፏት ነው ተስፋ አለኝ። እና እስኪ ቤቲ የምትደግፉ ሰዎች እንደውም በዚህ አጋጣሚ በቤቲ ስም እያላችሁ ኮመንት ላይ እንድጽፉ ነው የምፈልገው ማለት ነው። እና ቤተሰቦች ባይዘው ይሄ አዲስ ቻናል ነው እና ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። እና ከዚህ በኋላ ቤቲን እንደውም ማለት አምራን የሚያቃጥላት የሚያናዳት ነገር ከሆነ እያዝናናናት ደስ የሚሉ ቦታዎች እየወሰድናት በቃ ፍሪ መሆን ስላለባት መዝናናት ስላለባት ማለት ምን መጣ ይሆናል ማለት ነው። ምክንያቱም ፍሬሽ ማድረግ ስላለባት ብዬ ስለማስብ እንደኔ ማለት ነው። እኔ ትናንትና ከአምራ ጋር ማለት ከአምራ ጎን የሆንኩት ብዙ ጊዜ እንዲደግፋት ሞክሬ ነበር። ነገር ግን የታደርጋቸው ነገሮች ድርጊቷ ወዴት እየሄደች እንደሆነ እያየዋት ነው። የአሚር እናት ቤትም ገብታ የምታደርገውን ነገር እያየዋት ነው እና የሆነ ሳያት መጨረሻዋን አካሄዷን እያስፈራ ይመጣ ማለት ምንድን ነው አልኩኝ እና ወደ በቤቲ ደግሞ እኔ ቀልድ አላውቅም። ሁሌም በቃ እንደ ሁሉ ነገር በቤቲ ቀልድ አላውቅም። ገብቷችኋል አይደለ? እና ቤቲ መደገፍና ከጎኗ መሆን ያለብን ብዬ አስባለሁ። ውድ ፋሚሊዎች ለማንኛውም ይህም ቻናል ላይክ በማድረግ አበረታቱም ማለት ነው። ስለማንኛውም አዲስ ነገር ካለ ማለት ነው አሳውቃችኋለሁ ማለት ነው። ለማንኛውም አምራ በዚህ አካሄዷ አይሳካላትም፣ ማንም አይሰማትም፣ አንሰማትም ማለት ነው። አንሰማትም እና ለማንኛውም ይመቻችሁ፣ ወዳችኋለሁ።